በጭንቅላቱ ጀርባ ላይ ሌላ ሁለተኛ ፊት ያለው ሰው አይተው ያውቃሉ? በሚገርም ሁኔታ ይህ ሰው ሲስቅ ፊቱ ይስቃል፣ ሲያዝን ደግሞ ያለቅሳል። ሰውነታችን ሳይተኛ መቆየት የሚችለው ለስንት ቀናት ይመስላችኋል? 2፣ 3 ወይስ 1 ሳምንት? አብዛኞቻችሁ ጥቂት ቀናት እንቅልፍ ካጣችሁ ማሰብ ችሎታችሁ ይቃወሳል ብለው ይናገራሉ። መስታወት አልፎም ተርፎም ሙሉ አውሮፕላን ሊበላ ይችላል ብላችሁ ታስባላችሁ? ዛሬ የማስተዋውቃችሁ ሰው ተራ ምግብ ሳይሆን ብረትና መስታወቶችን እንደ ምግብ የሚመገበው ግንባር ላይ ቀንድ ሊበቅል ይችላል ብላችሁ ታስባላችሁ? ዛሬ የምነግራችሁ ታሪክ ግን ተረት ተረት ሳይሆን በተጨባጭ በቻይና የተከሰተ እውነተኛ ክስተት ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን ቀዩን ምልክት አጥፍታችሁ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። በጭንቅላቱ ጀርባ ላይ ሌላ ሁለተኛ ፊት ያለው ሰው አይተው ያውቃሉ? በሚገርም ሁኔታ ይህ ሰው ሲስቅ ፊቱ ይስቃል፣ ሲያዝን ደግሞ ያለቅሳል። ስለ ኤድዋርድ ሞርዳኬ አስገራሚና አስፈሪ ታሪክ አሁን እነግራችኋለሁ። ኤድዋርድ ሞርዳኬ በ19ኛው ክፍለ ዘመን በእንግሊዝ ይኖር የነበረ መኳንንት እንደነበረ ይነገራል። ከተለመደው ፊቱ በተጨማሪ በጭንቅላቱ ጀርባ ላይ ተጨማሪ ፊት የነበረው እንደሚባለው ከሆነ ይህ የጀርባ ፊቱ መናገር አይችልም። ነገር ግን ኤድዋርድ ሲደሰት ያገጣል፣ ሲያዝን ደግሞ ያሾፍበታል። ኤድዋርድ ይህ የሰይጣን ፊት በምሽት በጆሮቹ መጥፎ ነገሮችን እንደሚነግረው በማማረር በ23 ዓመቱ ህይወቱን እንዳጠፋ ይነገራል። ይህ ታሪክ እስከ ዛሬም ድረስ የብዙዎችን ቀልብ የሳበ ቢሆንም የታሪክ ተመራማሪዎች ግን እውነታውን ይጠራጠራሉ። እናንተስ ምን ትላላችሁ? ይህ ሊሆን የሚችለው ተፈጥሯዊ ክስተት ነው ወይስ የተጋነነ ተረት? ኮመንት ላይ አሳውቁኝ። ወደ ቀጣዩና ወደ ሁለተኛው አስገራሚ ነገር ልውሰዳችሁ። ሰውነታችን ሳይተኛ መቆየት የሚችለው ለስንት ቀናት ይመስላችኋል? 2፣ 3 ወይስ 1 ሳምንት? አብዛኞቻችሁ ጥቂት ቀናት እንቅልፍ ካጣችሁ ማሰብ ችሎታችሁ ይቃወሳል ብለው ይናገራሉ። ነገር ግን ቪትናዊ ታይገን ንኮካን ለ40 ዓመት ያህል ለአፍታ እንኳን አይኑ ሳይከደን ኖሯል ቢባሉ ያምናሉ? አሁን ሳይንቲስቶችን ግራ ያጋባውና የዚህን ሰው ታሪክ በዝርዝር እንመለከታለን። ታይን ንጎካን በ1942 የተወለደው እንደ ማንኛውም ሰው መደበኛ ህይወቱን ይመራ ነበር። ነገር ግን በ1973 በደረሰበት ከፍተኛ ትኩሳት ምክንያት እንቅልፍ መተኛት አቆመ። መጀመሪያ ላይ ሁኔታዎች ጊዜያዊ ይመስሉ ነበር። ነገር ግን ቀናት ወደ ሳምንት፣ ሳምንት ደግሞ ወደ ወራት ደግሞ ለ10 ዓመታት ተቀየሩ። ታይገን ንጎካን ሳይተኛ መኖሩ በጤናው ላይ ያመጣው ጉዳት አለመኖሩን ነገሩን እጅግ ይበልጥ አስገራሚ ያደረገው። በየቀኑ ከባድ የእርሻ ስራዎችን ያከናውናል። ለ40 ዓመታት ሳይተኛ የኖረው ሰው ቢሆንም አሁንም ድረስ ከ50 ኪሎ በላይ በመሸከም ረጅም ርቀቶችን መጓዝ ይችላል። ቤተሰቦቹና መንደሩ በሙሉ ተኝተው እሱ ግን ሌሊቱን ሙሉ እርሻውን ይጠብቃል ወይም ሌላ ስራዎችን ይሰራል። ብዙ የሕክምና ባለሙያዎች ታይገን ንኮካንን መርምረውታል። ማይክሮስሊፕ የተባለ በጣም አጭር የሰከንድ እንቅልፍ ሳያውቀው ይወስደው ይሆናል የሚል ግምት አላቸው። ነገር ግን እሱ ራሱ ምንም አይነት እንቅልፍ በአይኔ አይዞርም ይላል። መጠጥ ጠጥቶ ለመተኛት እንኳን ቢሞክር እንኳን አልተሳካለትም። ታይገን ንጎካን ዛሬም ድረስ በህይወት ያለና ሳይንቲስቶች መልስ ያልተገኘለት እንቆቅልሽ ሆኖ ቀጥሏል። የሰው ልጅ አቅም እስከምን ድረስ ነው? እናንተስ አንድ ቀን እንኳን ሳተኙ ብታድሩ ምን የሚሰማችሁ ይመስላችኋል? ታሪኩን አስገራሚ ሆኖ ካገኛችሁት ላይክ አድርጉት። ወደ ቀጣዩና ወደ አስገራሚ እውነታ ልውሰዳችሁ። ብረት፣ መስታወት አልፎም ተርፎም ሙሉ አውሮፕላን ሊበላ ይችላል ብላችሁ ታስባላችሁ? ዛሬ የማስተዋውቃችሁ ሰው ተራ ምግብ ሳይሆን ብረትና መስታወቶችን እንደ ምግብ የሚመገበው አስገራሚው ሚሼል ሌቶንቴ ነው። ይህ ሰው እንዴት ይህን ሊያደርግ ቻለ? እስከ መጨረሻው አብራችሁን ቆዩ። ዛሬ በዓለማችን ላይ ካሉ እጅግ አስገራሚ ሰዎች መካከል አንዱ ስለሆነው ሁላችንም በላጭ ስለሚባለው ፈረንሳዊ እናወራለን። ሚሼል ሌቶንቴ ብረት፣ መስታወት፣ ጎማም የመመገብ ልዩ ተሰጥኦ ያለው ሰው ነው። በህይወት ዘመኑ 18 ብስክሌቶችን፣ 15 የገበያ ጋሪዎችን፣ 7 ቴሌቪዥኖችንና እንዲሁም አንድ ሙሉ ሴና 150 የተባለች አውሮፕላንን በልቶ አጠናቋል። ዶክተሮች እንደሚሉ ሚሼል የሆዱ ግድግዳ ካንተና ከኔ በ2 እጥፍ ይወፍራል። ይህም ስለታማ ብረቶች ሆዱን እንዳይቀዱት ረድቶታል። ብረቶቹ በትንሽ ቁርጥራጮች በመቆራረጥ በዘይትና በውሃ በመታገዝ ይበላ ነበር። የሰው ልጅ አእምሮ አካል ምን ያህል አስገራሚ እንደሆነ የሌቶንቴ ታሪክ ትልቅ ማሳያ ነው። እናንተስ ስለዚህ ሰው ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክና ለቻናላችን እንደተለመደው አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መንካት እንዳትረሱ። ሰብስክራይብ ያደረገች አይጠፋም። ለእናንተ አንድ ሰብስክራይብ ምንም ማለት ነው። ለኔ ግን ቪዲዮ እንደወደዳችሁት ማሳያ ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቀጣዩና ወደሚያስገርመው ወደ ቀጣዩ እውነታ ልውሰዳችሁ። በሰው ግንባር ላይ ቀንድ ሊበቅል ይችላል ብላችሁ ታስባላችሁ? ዛሬ የምነግራችሁ ታሪክ ግን ተረት ተረት ሳይሆን በተጨባጭ በቻይና የተከሰተ እውነተኛ ክስተት ነው። እድሜያቸው ከ101 በላይ የደረሰው የዡንግ ርፋይንግ በድንገት ግንባራቸው ላይ ቀንድ በቀለ። ይህ ለምንና እንዴት ሊሆን ቻለ? እስከ መጨረሻው
ተከታተሉኝ። ዣንግ ሩፋይንግ በቻይና የሄናን ግዛት ውስጥ የሚኖሩ አሮጊት ናቸው። በመጀመሪያ ላይ ግንባራቸው ላይ እንደ ትንሽ ጥቁር ነጥብ የጀመረው ነገር እየቆየ ሲሄድ ግንባራቸው ላይ የበቀለ የቀንድ ቅርጽ ያለው ነገር ሆነ። ይህ በግንባራቸው ላይ የበቀለው የቀንድ ቅርጽ ያለው ነገር ርዝመቱ እስከ 6 ሴንቲሜትር ድረስ ይደርሳል። በአሁኑ ወቅት በሌላኛው ግንባራቸው ክፍል ላይ በሁለተኛ ቀንድ እየበቀለ መሆኑን ቤተሰቦቻቸውና ዓለምን አስገርሟል። ይህ ክስተት በሕክምናው ዓለም ኮንቲንስታንት አሮን በመባል የሚታወቀው ሲሆን በብዛት በፀሐይ ብርሃን ምክንያት የሚመጣ የቆዳ ለውጥ የሚከሰት ነው። እናንተስ በዚህ አስገራሚ ታሪክ ምን ተሰማችሁ? አስተያየታችሁን ኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ላይክ ማድረጋችሁ እንዳትረሱ። ወደ ቀጣዩና ወደሚያስገርመው ደግሞ ወደ ቀጣዩ እውነት አልወሰዳችሁ። አንድ እርምጃ ወደፊት ለመራመድ አንድ ጊዜ ደግሞ ወደ ኋላ መጎተት እንዳለበት ያውቃሉ? ልክ እንደ ቀስት። አሁን ስለ ኢላ ሃፐር ወይም የግመል ሴት ዘ ካሚል ገርል አስገራሚ ታሪክ እናወራለን። ኢላ ሃፐር የግመል ሴት ዘ ካሚል ገርል በሚል ስም ይታወቅ የነበረችው በልዩ የሰውነት ተፈጥሯ ምክንያት ነው። በምስሉ ላይ እንደምትመለከቱት የጉልበቶቿ ጉልበት ወደ ኋላ የሚታጠፉ በመሆናቸው ይህ ሁኔታ ጉልበቶቿ ወደ ፊት ሳይሆን ወደ ኋላ እንዲታጠፍ ስለሚያደርጋቸው እንደ ማንኛውም ሰው ቀጥ ብሎ ለመሄድ ይከብዳት ነበር። ስለዚህ በአራት እግሮቿ በእጆቿና በእግሮቿ ለመሄድ ትገደድ ነበር። በ1880ዎቹ አጋማሽ ላይ በሰርከስ ትርኢቶች ላይ መሳተፍ ጀመረ። በወቅቱ WH ሃረርስ ኒኪል ፓተል ሰርክል በሚባል ዝነኛ የሰርከስ ቡድን ውስጥ ኮከብ ነበረች። በሳምንት እስከ $200 ታገኝ ነበር። ይህም በዚያ ዘመን ለሴት ልጅ ብዙ ሳይሆን ለማንኛውም ሰው እጅግ ክፍያ ነበረ። ኢላ በሰርከስ ዓለም ውስጥ ለረጅም ጊዜ መቆየት አልፈለገችም። የግመል ሴት ተብላ መታየቱን አቁማ ትምህርቷን ለመቀጠል ወሰነች። በኋላም ትዳር መስርታ የተረጋጋ ህይወት መኖር ጀመረች። እናንተስ ምን ታስባላችሁ? የኢላ ነገር አላስገረማችሁም? ካስገረማችሁ ቪዲዮን ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን ኦን ላይ ማድረጋችሁ እንዳትረሱ። ወደ ቀጣዩና ወደሚያስገርመው ወደ ቀጣዩ እውነታ ልውሰዳችሁ። ሰውነታችን እንደ ላስቲክ ሊለጠጥ እንደሚችል አስባችሁ ታውቃላችሁ? አብዛኞቻችን ቆዳችን ትንሽ ሴንቲሜትር እንኳን ለመሳብ አይቻለንም። ነገር ግን ለዚህ ሰው ቆዳው ልክ እንደ ልብሱ ነው። ይህ ግለሰብ ሊላንድ ዴቨን ይባላል። በዓለም ዙሪያ የሚታወቀው ግን የላስቲክ ሰው በሚለው መጠሪያ ነው። የሊላንድ ቆዳ እጅግ በጣም የመለጠጥ ባህሪ ያለው፣ በፎቶ ላይ እንደሚገለጸው ቆዳው እጅግ የሚለጠጥ በመሆኑ በየትኛውም አቅጣጫ ሊሳብ ይችላል። ይህ ያልተለመደ ተፈጥሮ በብዙዎች ዘንድ አስገራሚና አስደንጋጭ ትዕይንቶችን እንዲያቀርብ አስችሎታል። ሊላንድ ዴቨን የሰው ልጅ አካል ምን ያህል ሊለጠጥና አስገራሚ ሊሆን እንደሚችል ማሳያ ነው። ቆዳውን ሲለጠጥ ማየት ለብዙዎቹ ታምር ቢመስልም ለሱ ግን የተፈጥሮ ስጦታ ወይም በሳይንሳዊ አጠራር የቆዳ ህዋስ መላላት ውጤት ነው። እናንተስ ምን ታስባላችሁ? ቪዲዮ ካስገረማችሁ እንደተለመደው ላይክ ማድረጋችሁንና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የትኛውን ሚስጥራዊ ቦታ እንድጎበኝላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።